Salam guys, this is Day. Give me a run for my money. There was nobody, no one that would run me. So give me a run for my money. የ30 ቀን ቻሌንጅ መስራት ከጀመርን ስምንተኛ ቀን ሆኖናል። ስንት ይቀረናል? 22 ቪዲዮዎች መስራት ይቀረናል ማለት ነው። በዚህ በ30 ቀን ቻሌንጅ ዴይ 30 ላይ ያው 1000 ሰብስክራይበር እንገባለን ብዬ እጠብቃለሁ። እንደምገባም አልጠራጠርም። ጋይስ በዚህ ቪዲዮ ደግሞ የሚሆነው በሰባቱን ቀን እንዴት አሳለፍኩኝ፣ እንዴት አለፈ፣ ምን ነገሮች ተማርኩ፣ ምን አይነት ቻሌንጆች አጋጠሙኝ ምናምን የሚሉትን ማብራራላችሁ ይሆናል ማለት ነው። ይህን ቻሌንጅ መጀመሪያ ለእኔ በጣም ትልቅ ስኬት ነው ለራሴ እና ደግሞ መቀጠሌ ያለማቆሜ እንደ ትልቅ ስኬት ነው ማየው ማለት ነው ለራሴ። ምክንያቱም ስቴይንግ ኮንሲስተንት እና ደግሞ ሞቲቬትድ እየሆንኩ ነው ቪዲዮ በመስራት እና ደግሞ ሌላው በራስ መተማመን እየጨመረ ነው። አንድ ላሰባችሁት ነገር ወይም መስራት ለምትፈልጉት ነገር መስራት ነው። ሰው መጠበቅ የለባችሁም ማለት ነው። ሰው የምትጠብቁ ከሆነ ገደል ነው የሚገቡት። ራሳችሁ መስራት እፈልጋለሁ፣ ይሄን ማድረግ እችላለሁ ብላችሁ ካመናችሁ መስራት አለባችሁ ነገር ማለት ነው እና ጥሩ እስከሰራችሁ ድረስ ደግሞ ሁሌ ማንንም አጠብቁ፣ ከማንም አጠብቁ፣ ከሰው አጠብቁ። ሰው ሁሌ ይመጣል ይሄዳል፣ ግን በቻላችሁት መጠን ራሳችሁን መጀመሪያ መውደድ አለባችሁ። ራሳችሁን ስትወዱ ነው ለሰው የምትተርፉት፣ ለሰው የምትሆኑት። ከዛ ከፈጣሪያችሁ ጋር መገናኘት ያው በምንችለው። እኔ እንኳን ያው ሰነፍ ነኝ፣ ያው ከስራ ጋር አይሄድም። ያው ሜዳ ውስጥ ስለሆንኩኝ ሁሌ ከውድ እስከ ውድ በሉት ሜዳ ነኝ። በቻልኩት መጠን ያው ለመቅረብ እሞክራለሁ። ግን ደግሞ በዚህ 7 ቀናት ወይም 7 ቪዲዮዎች የተማርኩት ነገር ቢኖር አንደኛው ኮንሲስታንት መሆን እንዳለባችሁ። ቪዲዮአችሁን ሰውም ይየው አይየው መልቀቅ። ቀስ እያለ ይመጣል ሁሉም ነገር፣ ቀስ እያለ በጊዜ ነው የሚመጣው፣ በጊዜ ሂደት ነው የሚመጣው። ቲክቶክም ላይ ያው እየተጣጣርን ነው ለመስራት ቪዲዮዎች፣ የስፖርት ነገሮች። ያው በስፖርት ስለሆነ ያለሁት አብዛኛውን በቭሎጎች እና በስፖርት ነገሮች ነው እየሰራሁ ያለሁት ማለት ነው፣ በሁለቱም። በቻልኩት መጠን አሪፍ እያስኬድኩት እገኛለሁ። ግን ደግሞ የእናንተም ደግሞ የሰፖርት ያስፈልገኛል ማለት ነው። ቪዲዮ ከተመቻችሁ፣ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ላይክ፣ ሼር፣ ሰብስክራይብ ጋይስ። እሺ ሰብስክራይብ። በዚህ 7 ቀናት ውስጥ ብዙ ነገሮችን ተምሬያለሁ። ኮንሲስታንት መሆን እንዳለብኝ፣ ሰው መጠበቅ እንደሌለብኝ፣ ነገሮችን በራሴ ማድረግ እንዳለብኝ፣ በራሴ ሞቲቬትድ ሆኜ መስራት እንዳለብኝ በስፖርቱ ብቻ አይደለም እላችሁ፣ በሁሉም ላይፋችሁ በህይወታችሁ። ጋይስ አንድ ነገር ላካፍላችሁ በጣም ደስ ያለኝ እና ቀኔን ያበራልኝን ነገር ማለት ነው። አብዛኛውን ጊዜ ያው ጓደኛ የምትሏቸው፣ ቤተሰቤ ናቸው የምትሏቸው፣ ዘመድ ናቸው የምትሏቸው ያው ይሄዳሉ ከእናንተ ጋር የሆኑ ምናምን ብዙ ነገር አለ፣ ብቻ ብዙ የምታሳልፉት ነገር አለ። ግን አንዳንዴ ሰው ይስጣችሁ። በእውነት ምን አጋጣሚ መሰላችሁ? ያጋጠመኝ ሳይሆን እውነተኛ ታሪክ። ዘመድ እንኳን አይደለንም፣ ግን ከዘመድ በላይ እንዴት ልንገራችሁ? ሰው እኮ የምትቀርቡት ብር ስለሰጣችሁ ወይ የሆነ ነገር ስላደረገላችሁ ምናምን አይደለም አይደል? ምንድነው ሰው የምትቀርቡት? እናንተን በጥሩ ነገር ሲቀርባችሁ፣ ለእናንተ ጥሩ ሲያስብ፣ ለእናንተ ጥሩ ማድረግ፣ በክፉ ጊዜያችሁ አብሮ ሲሆን በደስታችሁ መደሰት። እንደዚህ አይነት ነው ሰው ቤተሰብ የሚባለው አይደለም? እንደዚህ አይነት ቤተሰብ ስላገኘው እኔ በጣም ደስተኛ ነኝ፣ ደስ ብሎኛል። እናንተም እንደዚህ አይነት ጓደኞች፣ ቤተሰብ ያጋጥማችሁ ላለው ይሄን ላጋራችሁ ብዬ ነው። አመሰግናለሁ። ከተመቻችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ቪዲዮ ሳለቅ ከሙል በሚለው ነው ይሄን እየሰራላችሁ ያለው። ደግሞ ከሁሉም ከፈጣሪ በታች እናታችሁን ውደዱ፣ እናታችሁን አክብሩ። እናታችሁ ናችሁ ዋነኛ ሰፖርተራችሁ።
ምንም ነገር ብንሰራ ምንም ነገር ብናረግ እናትና አባቶቻችን ከኛ ጎናቸው ጥፋት አጠፋን ጥሩ ነገር ሰራ እናትና አባታችሁን ውደዱ። የኔ እናት ደግሞ ለኔ ጀግና ናት፣ አንደኛ ናት፣ የኔ ቤስት ሰፖርተር ከሁሉም በላይ ከሁሉም ማንም ቢያየው ባያየው እናቴ ግን ቪዲዮዬንም ታያለች፣ ሰፖርት ታደርገኛለች፣ ኮሜንት ትጽፍልኛለች። ሁላችሁም እናታችሁን ውደዱ። በምንም ነገር ቢሆን እናታችሁን ውደዱ። ውድድድ ነው ማረግሽ